ደግሜ እነግርሃለሁ፣ ምንም አይነት ነገር መጠርጠር የለባትም። ሩት ተመልሳ ስትመጣ ሄኖክ በድንገት የጠፋው ጸበል ሄዶ ሳይሆን ሰለሞን አስገድሎት ነው ብንለው ምን የምትመልስ ይመስላል? ያኔ ሴተኛ ዳሪ በነበርሽበት ሰዓት ማውቀው ክብርሽም ስምሽም ተቀይሯል። እኔ አሁን በዚህ ሰዓት ማንን ማመን እንዳለብኝ አላውቅም። እኔ ሩት። አይ በጭራሽ አንተን አላምንም። ሩት እህቷ መሆኗን ካወቀች በኋላ የምትወስደው እርምጃ ሰለሞንን አጣብቂኝ ውስጥ ይከተዋል። የሰለሞን የመከራ ጊዜው ደግሞ ይቀጥላል ማለት ነው። አንተን ነው እያናገርኩ ያለሁት። ለፌቨን ይሄንን መድኃኒት ለምንድን ነው የምትሰጣት? ከባድ ውለታ ነው ያልክልኝ። ቴንኪው በጣም። አዎ ልክ እንደነገርኩ ይሁን። ማድረግ የፈለኩትን ነገር ማንም እንዲያውቁብኝ አልፈልግም። ደግሜ እነግርሃለሁ፣ ምንም አይነት ነገር መጠርጠር የለባትም። ሁሉንም ነገር በከፍተኛ ጥንቃቄ ማድረግ አለብን። አንዲት ስህተት ብትሰራ ትጠረጥረናለች። ሩት መጠራጠር የለባትም። ሰለሞንና ሄኖክ እያታለሉሽ ነው። በመካከላቸው ትልቅ ስምምነት አለ። አንቺን እያጠመዱሽ ነው። ሩት በጭራሽ መጠራጠር የለባትም። ቻው። ሁሉንም ነገር በጥንቃቄ አድርገው። በጥንቃቄ አድርገው። የቀብር ቀን ቆይሶ እንዴት እንደዚህ ጨከነ? ሩትዬ ዛሬ አንቺ ቀን ናት። እስከ ዛሬ የነበረውን ሁሉ ጭጋግ እንድትረሺው እፈልጋለሁ። እስኪ ዓይንሽን ጨፍኝ። ዓይኔን ጨፍኝ ካለዩ መጨረሻዬን ታውቀዋለሁ። ዛሬ ለዛ ነው ጨለማውን የመረጥክልኝ። ሰውል አንዳንድ ጨለማዎች ለብርሃን ዝግጅቶች ናቸው። አዲስ ነገር ስታገኚ ጨለማ መሆኑ ግድ ነው። ሩቴ ከአሁን በኋላ ህይወትሽ እንደሚቀየር ላረጋግጥልሽ እወዳለሁ። ህይወቴ እንደሚለወጥማ እርግጠኛ ነበርኩ። ግን እንደዚህ በድንገት ይሆናል ብዬ በጭራሽ አስቤ አላውቅም ነበር። በድንገት እንዲሆን የፈለግኩት በህይወትሽ የምታለሚውን ነገር ልታገኝ ትንሽ እርምጃዎች ብቻ ናቸው የቀሩሽ። ሁልጊዜም አልሞ ሰላሜን ነበር። አንተ ግን ሌላ ነገር ነበር። አሁን ተሳካልህ አይደል? እየተሳካልኝ ይመስለኛል። ይህንን ለማድረግ ስንት ጊዜ እንደደከምኩ ብታውቂ። አውቃለሁ ሁሉንም ነገር በጥንቃቄ እንደከወንከው። እስከ ዛሬ ያንተን ባለማወቅ ተረድቻለሁ። እስኪ አንድ እርምጃ ወደፊት፣ ሌላ ሁለተኛ እርምጃ፣ ሌላ ሶስተኛ እርምጃ ባለሽበት ቆም። 3 2 1 ሰርፕራይዝ! እንኳን ተወለድሽ። ሰርፕራይዝ የኔ ቆንጆ፣ መልካም ልደት። ይሄው ጓደኛዬ ዳንኤል፣ የሚገርምሽ ሁሉንም ነገር ያዘጋጀልን እሱ ነው። ዳንኤል ኬክ፣ ልደት።
ሩት ግን በጣም እድለኛ ሰው ነሽ። ማለቴ ያው ምን ያክል ሚስጥራዊ ኃይል ቢኖርሽ ነው ሰለሞንን በፍቅር ያንበረከክሽ? ማለት እኛ የምናውቀው ሰለሞን እኮ ያህል ነበር አይደል? አመሰግናለሁ ሰሌ። ምንም አይደለም ቆንጆ፣ ይሄ ላንቺ ሲያንስሽ ነው። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ውይ ሳህን ረሳሁ፣ ይዤ ልምጣ። በቃ ሰለሞን፣ ሩት ከመምጣቷ በፊት ውሳኔን አሳውቅ። አንተ እዚህ እሷን አክብረህ ስታደር እናት በእኔ ሰዎች እጅ መሆኑን ረሳ? ጋሽ ፈለገ እባክዎን እናቴን ይተዋቸው። ሩት ምንም አላጠፋችም። በቃ ያዘዙኝን ሁሉ አድርጋለሁ፣ ግን ጊዜ ይፈልጋሉ። ምንልህን እያደረግክ አይደለም ሰለሞን። ስማ፣ አሁን ሄኖክ የት እንዳለ የምናውቀው እኛ ብቻ ነን። ሩት ስትመለስ ሄኖክ ድንገት የጠፋው ጸበል ሄዶ ሳይሆን ሰለሞን አስገድሎት ነው ብንላት ምን የምትል ይመስላል? ሄኖክን አድራሻውን እንዲያጠፋ አድርገነዋል። የትም ልታገኘው አትችልም። ስለዚህ እሷም እኛን ከማመን ውጪ ሌላ አማራጭ የላትም። አየህ ሰለሞን፣ ሄኖክ የሰጠሁትን ካርታ ተበልቶ መጣ። እኔ ደግሞ እንደ ጆከር ተጠቀምኩት። ሰለሞን አውሬ አትሁን እንጂ ድንገት በህይወቱ ስለመጣች አንድ ሴት ብለህ ቤተሰብን አደጋ ላይ አሳልፈህ የምትሰጥ ካዲ መሆን የለብህ። በጣም ይቅርታ ቆየሁባችሁ አይደል? ውይ ሩትዬ፣ ሰለሞን እኮ በሄኖክ ድንገት መጥፋት ትክዝ ብሎብህ ሄኖክ ድንገት ብጣሽ ወረቀት ጥሎ በመጥፋቱ ሰለሞን አሳዛኝ ሁኔታ ውስጥ ነው ያለው አይደል እንዴ? አወሩት። ሄኖክን ስላስቀየምኩት ነው እኔ ስለተናገርኩት ነው የጠፋው እያለ እየተጸጸተ ነበር። ዳንኤል እዚህ ምን ትሰራለህ? እሺ ወይዘሪት ሩት፣ እንዲህ ክብርት ሆነሽ አገኝሻለሁ ብዬ አንድም ቀን አስቤ አላውቅም። ያኔ ሴተኛ አዳሪ በነበርሽበት ሰዓት ማውቀው ግብርሽም ስምሽም ተቀይሯል። እኔ የምልሽ ምን አግኝተሽ ነው የተቀየርሽው? በእናትህ ዝም በል። ሰው ልጅ ላይ ነው ያለው። ይኸውልህ እኔ ስላለፈ ታሪኬ ማንም ምንም እንዲያውቅ አልፈልግም። በእናትህ ዳኒ አይዞሽ። እኔና አንቺ እኮ ብዙ የጨለማ ሌሊቶችን አሳልፈናል አይደል?
ዛሬ ግን የጋሼ እንግዳ ነኝ። ስለዚህ ሰለሞን እንዳይጠረጥር ጓደኛሞች እናስመስል። ሳሌ ምን ነው ብቻህን በዚህ ሰዓት? ጋሽ ፈለቀም እኮ መጸዳጃ ቤት ብለው ቀሩ። ፌቨንም ስልኳ ላይ ናት። እኔና ዳኒ ደግሞ ሳሎን ብቻችንን ቀረን። ሄኖክ ግን የት ደረሰ? ያ ምሽት በጣም ጥርጣሬ ፈጥሮብኛል። ሳሌ እውነቱን ንገረኝ፣ ሄኖክ የት ነው? ቆይ ጋሽ ፈለቀ ቅድም ሲያወሩ የነበሩት ነገር ምንድን ነው? ሩት፣ እኔ ምንም ነገር አላውቅም። አንቺ ግን እነሱ የሚሉትን ሁሉ ነገር አትመኝ። ለምንድን ነው የማላምነው? ትናንትና ማታ አብራችሁ እዚህ በረንዳ ላይ ቢራ አስጠጡ አልነበር እንዴ? ያለመደባችሁን እኮ በሰላም ስታወሩ ነበር። ያንን ደግሞ በዓይኔ ነው ያየሁት። እኔን በቅናት ስታየኝ የነበረው ይሄን ሁሉ ተንኮል ለመሸፈን ነበር። ድሮም ያ ሁሉ ፈገግታና ጨዋታ ለሰላም እንዳልነበር መጠርጠር ነበረብኝ። አይደለም ሩት፣ እኔ እሱን የምጠላው አንቺን ስለሚጋፈኝ ብቻ ነው። ቆይ ስታስቢው ለአንቺ ያለኝ ፍቅር በዚህ ልክ እንዲህ ሰው ላይ እንዲጨክን የሚያደርገኝ ይመስልሻል? አላውቅም ሶል። እኔ አሁን በዚህ ሰዓት ማንን ማመን እንዳለብኝ አላውቅም። እኔን ሩት። አይ በጭራሽ አንተን አላምንም። አሁን የሆነ የደበቀኝ ሚስጥር እንዳለ ይሰማኛል። ሰማህ አይደል ዳንኤል? ተጣሉልን። ሰለሞን ራሱን ለማዳን የሚያደርገው ጥረት ሩትን እያራቃት። ድንቅ ነው ጋሽ። ሩት በዚህ መልኩ ሰለሞንን የምጠረጥረው ከሆነ መንገዱ ለኔ ክፍት ነው። በዛ ላይ ያኔ ሴተኛ ዳሪ ያለች የማውቀውን ሚስጥርና የልጁ አባት ነኝ የሚለውን ወሬ ብጨምርበት ሙሉ በሙሉ ትፈራረሳለች ማለት ነው። ዋናው ጥይታችን ፌቨን ናት። ሩት እህቷ መሆኗን ካወቀች በኋላ የምትወስደው እርምጃ ሰለሞንን አጣብቂኝ ውስጥ ይከተዋል። ፌቨን ሩትን ለመጠበቅ ስትል ሰለሞንን አሳልፋ ትሰጠናለች። ልክ ኖት። በተለይ ሄኖክን የደበቅንበት ቦታ እስካልታወቀ ድረስ ሰለሞን የገዳይነት ስም ተለጥፎበት ይኖራል ማለት ነው። ዛሬ ምሽት ደስታችንን እንጀምር። የሰለሞን የመከራ ጊዜ ወደ ዱን ይቀጥላል ማለት ነው። ፌቪ ምንድን ነው የምናደርገው? ሰለሞን ምን ይገጥራል? መድኃኒቱን ስጣት እንጂ ልትገላት ነው እንዴ?
ውሃ ላምጣ። ያስከው መድኃኒት ምን አይነት ነው? እስቲ ሩት ዝም ብለሽ ልቀቂኝ። እራሷን ስታ ስለምትወድቅ ለማረጋጋት ነው። ውሸታም! በሕክምና ትምህርት 3 ዓመት መቆየቴን ረስተህ ሆኖ ለታመመ ሰው የሚሰጥ መድኃኒት አይደለም። ይሄ መድኃኒት እኮ የሰው ልጅ የሚያደነዝዝ አቅምና ጉልበት የሚያሳጣ ንቃተ ህሊናውን የሚነጥቅ ኬሚካል ነው። መልስልኝ እንጂ ምንድን ነው ያደረገው ሶል? ቆይ ሲጀመር ይሄ መድኃኒት አንተ ጋር ምን ይሰራል? ሩት እኔ ላስረዳሽ እችላለሁ። እንዳታስረዳኝ። አንተን ነው እያናገርኩ ያለሁት። ለፌቨን ይሄንን መድኃኒት ለምንድን ነው የምትሰጣት? ሩትዬ፣ ሰለሞን የተሳሳተ መድኃኒት በኪሱ ይዞ ሊሆን ይችላል። ምን እያደረክ ነው ዳንኤል? የልብ ጓደኛዬን አላልከኝም ነበር? የአቶ ፈለቀን ሰንሰለት በጣጥሰን ሩትን ነፃ እናወጣታለን ስትለኝ አላመንኩም ነበር? ለምን ታዲያ ዛሬ ተከድተህ ልደቱ ላይ ከአቶ ፈለቀ ጋር ተገኘ? ለምን ሚስጥራችንን አወጣ? ሰሌ፣ ጓደኝነትና ጥቅም እኮ ይለያያል። ሩትን አየህ፣ ሩትን ነፃ አወጣናት ማለት እኔም ጋሽም ባዶ እጃችን ቀረን ማለት ነው። ያ ደግሞ ለእኔም ነው ጥቅም የለውም። ጓደኝነት ያለ ጥቅም አይሆንም። ለንግድ ሄኖክ ላይ እጅ አለበት ያልከው ለንግድ ነው? ሄኖክን እኔ እንዳልገደልኩት ታውቃለህ። ለምን ሩት ላይ ይህንን ሁሉ ሴራ ማድረግ ፈለግ? ለምን እኔን እንደ ገዳይ ማድረግ ፈለግ? ምክንያቱም ሩት አንተን እንድትጠላ የግድ ገዳይ መሆን አለብህ። አየህ ሰሌ፣ እሷ አንተን ስትጠላ አንተ ለፍቅር ትሞታለህ፣ እኔ ደግሞ ለሀብት እኖራለሁ። የሄኖክ መጥፋት በአንተ እጅ መሆኑን እንድታምን የማደርገው የነገ ህይወቴን ለማስተካከል ስል ነው። አውሬ! ሰለሞን፣ ከእኔ የሚደበቅ ምስጢር ያለ ይመስል ነበር። ዳንኤልን የላኩት አንተን እንዳጠምድህ እንጂ እንደረዳህ አይደለም። የልብ ጓደኝነታችሁ የኔ ወጥመድ ነበር። ጋሽ ፈለቀ ለምን እንዲህ ያደርጋሉ?
እኔ እኮ እድሜ ዘመኔን ሙሉ ያዘዙኝን ሳደርግ ኖሬያለሁ አይደል እንዴ? አንድ ሩትን ብቻ ለምን ነፃ ያወጡልኝ? ለምን? ምክንያቱም ሩት አንድ ተራ ሴት ብቻ አይደለችም። ይቅርታ አድርጊልኝ ፌቢ። ይህ ሁሉ መከራ የደረሰብሽ በእኔ ምክንያት ነው። ማንኛውንም ወደ እኔ የሚመጣን መከራ ተጋፍጬ አንቺን፣ ፍቅሬንና ቤተሰቦችን ነፃ ለማውጣት ቃል እገባልሻለሁ። ማንም እንዲነካሽ አልፈቅድም። ቢያንስ ይህንን በማድረግ ላለፈው ኃጢአቴ ንስሐ እገባለሁ። ሳሌ አንድ ውለታ ዋልልኝ። ጋሽ ፈለቀ የተናገረው ነገር እውነት ከሆነ እውነቱን ንገራት። እህቷ እንደሆንኩ ትወቅ፣ ትቀፈኝ። እንዲህ ስትጠላኝ ልቤ እየቆሰለ ነው። ሳላውቃት ናፍቀኛለች። አይሆንም ፌቢ፣ እውነቱን ካወቀች ፈለቀ ሁላችንም ያስጨርሱናል። አሁንም አንቺን እንድትጠላሽ ማድረግ አለብን። ነፍሳችን ለማዳን አንቺም እኔም ክፉ ብንባል ይሻላል። ሰለሞን ለፌቨን ለምንድን ነው እንደዚህ የሚከላከልላት ስል ነበር። ሄኖክ የሁለቱን ነገር አውቆ ነው ማለት ነው የሸሸው። ፌቨን እህትህ ሳትሆን ድብቅ ፍቅረኛ ናት ማለት ነው። ፌቢ አሁን ተሽሎሻል። እዚህ ክላስ መታፈን ይበቃሻል። ተነሽና ልብስ ቀይርና ወደ ውጭ ወጥና አየር እንቀበላለን። ሳሌ ሩት ካየችን ትቀየመናለች። ትናንት ያየችው ነገር አልተዋጠላትም። ስለሱ አታስቢ። መጀመሪያ አንቺ ጤና ይቀድማል እንጂ ይልሽ።
አይዞሽ፣ እኔም አላየሽም ነበር። በጣም ቸኩዬ ስለነበር አላየሁም፣ ይቅርታ። ምን እየሰራሽ ነበር? እስክትጋጭኝ ድረስ ያልታየውሽ? አይ ምንም